እኔ ለጽጌ ይሄ ሁሉ ጊዜ ይሄ ሁሉ አመት ብዙ ዋጋ ከፍያለሁ። በጣም ነው የምወዳት፣ በጣም ነው የማፈቅራት። አንተ ዝም ብለህ ማወቅ ነው የምትፈልገው አይደል? በጣም ነው የምወዳት፣ በጣም ነው የማፈቅራት። ስሜት አለሽ ለሱ? እኔ የምን ስሜት? ይሄ ልጅ ያማል እንዴ? ተሰምረኝ ነው ስሜት አለ። አንዴ ላውራ። እኔ ከነሱ በምን አንሼ ነው? እኔም ብቻ ነገር ነው የምራንቺ ለሱ ትክክለኛ ፊሊንግ ኖሮሽ ነው? እኔ ካን እሺ ካላልሽኝ ከዚህ ከጉልበትሽ ላይ አልመጣም። እሺ ቆይ ተነስ ከልብሽ እሺ አይደለም እንዲነሳ ነው። ጽጌና አንቺ ትንሽ ክፍተት ሊኖረን ይገባል። በቃ እኔ ነኝ አይ ቲንክ ማይሆን ነገር ውስጥ የገባሁት መሰለኝ። ዛሬ በጣም አስደንጋጭ ነገር ይዤላችሁ ነው የመጣሁት። ማለት ውስጤ ፈርቷል፣ ውስጤ በጣም ደንግጧል። እግዚአብሔር እኔ ደግሞ ያቡን ማጣት አልፈልግም። አንቺን ከልብ ወድጄሽ ከልብ አፍቅሬሽ ከልብ ፈልጌሽ እንጂ ከማንም ሰው ጋር ከመጣው ከሄደውላ መጣላት ወይ ሌላ ግብግብ ውስጥ መግባት ነው ምንም ፍላጎት የለኝም። በጣም ለኔ በጊዜው በጣም ደግ ሰው ነበር፣ በጣም ጥሩ ሰው ነበር። አሁን ግን ህይወት ጀምሬያለሁ። ላክብርህ ነው ላወራ ስለፈለኩ። ምንም እንከባበረው ነገር የለም። እዚህ ጋር የፈለግከውን ነገር ማምጣት ትችላለህ። የፈለግክበትን ነገር መዳረስ ትችላለህ። አንተ አለ የምትላቸው ነገሮች እንዳለ እሱ ነገር እኔ ማረጋጋት ማለት ያ ሁሉ ነገር ልክ እንዳልሆነ ስለገባኝ ነው አይደል? ዛሬ ላይ መጥቼ አጥፍቻለሁ። ልክ ሆነ ማለት በጣም ጀምሮም ልክ አይደለም። ልክ ነህ። አሁን አንተ በዚህ ሰዓት ልክ ነህ። ምክንያቱም እኔ ጥፋቴን አምኜ ነው የመጣሁት። እንደ ትልቅ ሰው ስናወራ ጥፋተኛ ነኝ፣ ብዙ ነገሮችን አጥፍቻለሁ። ስለዚህ በተቻለ አቅም ይቅርታ አድርገልኝ፣ ያለውን ነገር ወደ ሰላም ይቅርታ አደረግኩልህ። እሱ የሚጠቅም ጉዳይ ነው ብዬ አላስብም። አንቺ አሁን ለምሳሌ በዛ ልክ ታመነ ስላለሽ ወይ የሆነ ነገር ቆረጠኝ ፈለገኝ ስላለ አንቺ ስልኩን አንስተሽ እዚህ ደረጃ መዳረሳችሁ ምንድን ነው? አያስፈልግም። በቃ እንደ ከህይወታችን ወጥቷል። ከህይወታችን ሙሉ ለሙሉ እንዲወጣ ነው። ከዚህም በኋላ እንዳያስቸግረን በይቅርታ ነገሮች ይታለፉና ከዛ እናንተ ህይወታችንን እንኖራለን። ያንን አስቤ ነው እንደዚህ አይነት ነገር ውስጥ እንድናወራ ማለት አንቺ ላይ ህይወታችን ትወጣለህ ነው። አሁን ይኸውልህ ስለሱ አለም ነው ያወራሁት። ብቻ እስከዛሬ የመጣሁበት መንገድ ጽጌን ስለምወዳት ስለማፈቅራት ማንም ሰው እሷን በክፉ ዓይን እንዳይብኝ ስለማልፈልግ ለዛ ነው የሁሉ ነገር ሳደርግ ነበር። ጽጌ መናገር ያለብኝ ነገር ልናገር እኮ እንደዚህ አይደለም። ላስጠራሁት ነው በቃ ላስጠራሁት ላወራው ስለፈለኩ ነው አይደል? በቃ ስለተፈጠሩት ነገሮች በጣም አስቀይሜያለሁ፣ በጣም አስከፍቻለሁ። እስከዛሬው አንድ ኃይላ እንደሱ አይደለም። ወንድና ወንድ ሆናችሁ የምታወሩበትን መንገድ አላውቅም። ምንም አይነት ጸብ እንደማይፈጠር አውቃለሁ። ግን ደግሞ ያዛ አንድ ማለት ያለባችሁ ነገር አሁን ምንም አይነት ጸብ ላይ ነው። ምን እየፈለግሽ እንደሆነ እራሱ አልገባኝም። እኔ እና እሱ ምን አይነት ነገር እያወራሁሽ አይደል? ተዋት እሷ እኔ ነው ማለት እንደ ወንድ ልጅ እናንተ በተባበሩ እናውራ። እኔ ያሉሽ እስከዛሬ በእሷ ምክንያት በጣም ብዙ ነገር ይደርሻል ማለት እስከዛሬ ከደረስኩባቸው ሰዎች መካከል ሜቢ አንተ ትንሽ ሊሆን ይችላል ማለት ተወሰነ አለመግባባት ከዚህ በላይ ነገሮች እኮ ቪዲዮአችሁ አይቼዋለሁ። ከዳኒ ጋር ነበረች። ከዛ በኋላ ከእሱ ጋር ብዙ ነገር ተዳርሰናል። ሌላም ሰዎች ነበሩ። አሁን ስላለፈው ነገር ማውራት አልፈልግም። እነዛን ነገሮች ከዚህ በኋላ እኔ ከአንተ ጋር መድገም አልፈልግም። አጥፍቻለሁ እያልኩ ነው አይደለ እኮ? እሺ ተቀበልኩ። ጽጌ ከእኔ ጋር ደስተኛ ነች። አንተ ምን እንደሆነ ልጅ እኔ ነስረዳኝ ምን እሱን ከእሷ እንስማ። አንተ የምታውቀው እኔ ይሄን የምልበት የራሴ የሆነ ሪዝን አለኝ አይደል? እንደ ወንድ ልጅ እኮ እዚህ ጋር አስጠርቼ ምናምን እማወራህ ምናምን በቃ የራሴ የሆነ ሪዝን ስላለኝ ከእሷ ጋር ግንኙነት አላችሁ በድብቅ? እንደዚህ አይነት ነገሮችን ማውራት አልችልም። አንተ ጋር እንደዚህ ከእሷ ጋር ድብቅ ግንኙነት እኮ በዚህ ልክ አንተ እንዴት ኮንፊደንስ ኖሮ ስለሷ እንዴት ልታወራኝ ትችላለህ? ራሱ ግራ ገብቶኝ ነው። እሷ ጋር እኮ ምንም የተፈጠረ ነገር ኖሮ አለ ለአንተ እንደዚህ ያልኩ ያለው አይደል? በዚህ ልክ እሷን ባለጌ ልትሆን አትችልም። ከአንተ ጋር ሆና ከኔ ጋር ሌላ አይነት ነገር እኔ ነኝ ያለ እየመጣሁባት ያለሁት። ግን ቢያንስ ለእኔ የተወሰነ ፊሊንግ እንዳላት ምን እንዳደረግልህ ነው? ፊሊንግ አላት ለአንተ ጽጌ? አንተ ፊሊንግ አላት ለአንተ? ፊሊንግ አላት? ይሄ ብቻ ነገር ለአንተ ፊሊንግ አላት ጽጌ? ከኔ ጋር ያያያታል በጣም ደስተኛ ነች። እኔም በጣም ደስተኛ ነኝ ከሱ። ለምን አለ መሰለህ አንተ ምናልባት አሁን ላይ ያለውን ነገር ነው የምታውቀው። እሷ በጣም ብዙ ነገር ያሳለፈች ሰው ናት። የምሬን ነው የምልህ። በጣም በብዙ ሰው የተጎዳች፣ በጣም በብዙ ሰው የተበደለች ሴት ናት። እኔ ከዛ ጀምሮ ነው የማውቃት። አንተ ዛሬ መተህ ነው የምታውቃት። ሜቢ የ2 ወር የ3 ወር ግንኙነት ነው ሊኖረን ይችላል። ከዚህ የዘለለ ምንም አይነት ግንኙነት የለም። ይሄን ነገር እንድታረግ የሚያደርግ ሰው አለ? አንተ የምር እንዳላፈቀርካት ነው ያውቃል። የሆነ ሰው እሷን ባልወዳት እሷን ባላፈቅር ማን ሊልክኝ ይችላል እኮ? ሲሆን እኔ ሰው እየላኩ እንደሆነ መስሎ እንዲሰማ ነው እንጂ
ሊሆን የሚገባው እንዴት ነው ሰው ሊልከኝ ይችላል? ማን ሊልከኝ ይችላል? ራሴን በራሴ ነው ይዤ የመጣሁት። ማንም ላከህ ማንም አላከህ እኔ ፍቅረኛ ነች እና ፍቅረኛ ምን እንዳደረገ ነው የምትፈልግ? አንተ በሷ ምን ያደርጋል? እርግጠኛ ነህ እንደምትወደኝ? ማለት አሁን ላይ ባለህበት ነገር እርግጠኛ ነህ ከሷ? እኔ በጣም ነው የምወዳት፣ እሷም እንደምትወደኝ ነው የማውቀው። ግን በመሀል እየተፈጠረ አጋብቶኛል እኮ እኔ እኮ ልክ አሁን እነዚህ ግራ የሚያጋቡህን ነገሮች ወደ ጎን ለመቅረፍ ስለፈለኩ ነው ላወራ የመጣሁት። ኩሽ ምን በቃ እኔ እና አንተ ከዚህ በኋላ ያለን ነገር በቃ በይቅርታ የታለፈ ይሁን።